የአብዛኛው ሰው ችግር ስትራቴጂ ወይንም ደግሞ ሳይኮሎጂ ኢሞሽን እንዴት ነው ማርኬት ላይ ዊን የማደርገው ብሎ ሳይሆን የአብዛኛው ትሬደሮች ችግር ካፒታልና ካፒታል ነው። ዛሬ በዚህ ቪዲዮ ላይ እንዴት ነው ካፒታል የምናገኘው፣ ከየት ካፒታል አምጥተን ነው ዲፖዚት የምናደርገው የሚለውን ነገር እዚሁ ቪዲዮ ላይ ብሬክ ዳውን አድርጌ የማሳያችሁ ይሆናል እያንዳንዱን ስቴፕ። እና ከዛ በፊት ጋይስ የመጀመሪያው ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። የመጀመሪያውን ቪዲዮ ካላያችሁ እህዳችሁ የመጀመሪያውን ቪዲዮ እንድታዩ እዚህ ጋር አስቀምጥላችኋለሁ። ግን ከዛ በፊት ይሄ የኔ ዩቲዩብ ሁለተኛ ቪዲዮ ነው። ከዚህ በኋላ በቻርት አናሊሲስ በላይፍ ማርኬት ብሬክዳውን እመጣላችኋለሁ ማለት ነው። ሰብስክራይብ ማድረግና ሼር ላይክ ማድረግ ጋይስ ይሄ ምንም አይጎዳችሁምና እስኪ ኢንጌጅመንታችሁን አሳዩ። ቀጥታ ገንዘብ እንዴት አግኝተን ወደ ማርኬቱ እንገባለን፣ እንዴት ነው ዲፖዚት ካፒታል የምናገኘው ወደምለው አይዲያ እንገባለን ማለት ነው። ሌትስ ጎ ቀጥታ ወደ አይዲያው እንገባለን። ኦኬ በመጀመሪያ ደረጃ የትኛውም አይነት ትሬደር ገንዘብ ሳይድ ላይ የሚያገኘው ገንዘብ ከሌለ ያለችውን ገንዘብ ማለት ከቤተሰብ ሊያገኝ ይችላል። ሳምቲንግ የሆነች ያክል ገንዘብ ከቤተሰብ ከወንድም ሊያገኝ ይችላል። ግን ያቺ ገንዘብ ሳይኮሎጂው ላይ ምን ያህል ኢፌክት እንደምታመጣ አንድ ትሬደር በጣም ያውቃል ማለት ነው። እንደዚህ አይነት ሲቹዌሽን ውስጥ ያለ ሰው ከሰው ተቀብሎ ተበድሮ እንዴትም ብሎ ከዝም ብሎ የራሱ ያልሆነ ገንዘብ ይዞ የመጣ ማርኬት ላይ ምን አይነት ኢሞሽን እንዳለው ያ ሰው በደንብ ይረዳል ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ወደ ማርኬቱ ከመምጣታችሁ በፊት የራሳችሁ የሆነ ገቢ ወይንም ደግሞ በየትኛውም አይነት ስራ መስክ ላይ ተሰማርታችሁን ከሆነ በመጀመሪያ ገቢ የምታገኙበት ነገር ሊኖራችሁ ይገባል። ከዛ በመቀጠል ደግሞ የራሳችሁ የሆነ ነገር ላይክ አሁን ለምሳሌ ሴልስ መስራት ትችላላችሁ። የሆነ ካምፓኒ ሄዳችሁ አመልክታችሁ ሴልስ መስራት ትችላላችሁ። ከዛ ያለፈ ደግሞ ከቲክቶክም ይሁን ከዩቲዩብም ይሁን ከሌላም ቦታ ይሁን ከየትኛውም አይነት ቦታ ገንዘብ የምታመጡበትን መንገድ ማወቅ አለባችሁ። ወደ ፎሬክስ ማርኬት ከመምጣታችሁ በፊት እንዴት ነው ማምጣት የምትችሉት የሚለውን ነገር ልንገራችሁ። በመጀመሪያ ደረጃ በአካባቢ ያለውን እያንዳንዱን ስራ በቃ መስራት መቻል። በቃ ማይንድሴታችሁ እዚህ ጋር አሁን አብዛኛው ትሬደር የሚመጣው ዴሞ ላይ ትሬድ ያደርግና $100 $200 ይሰራና ያንን ገንዘብ ወደ ኢትዮጵያ ብር ይመታል። ከዛ በኋላ ሌላ እዚህ ሰፈር ላይ የሚሰራው ስራ ዲሽ የሚሰራው የተለያዩ ጥገና እንደዚህ ሰፈር ላይ ቀለል ያሉ ስራዎችን እስከ 1000 ብር እስከ 2000 ብር ሊያስገኙ የሚችሉ ስራዎችን አይሰራም። ለምን? እዚህ ጋር ትልቅ ገንዘብ አይቷል። ስለዚህ ያ ገንዘብ አክቹአሊ ገንዘብ እጁ ላይ ኪሱ ላይ ባንክ አካውንቱ ላይ የለውም፣ ግን ባንክ አካውንቱ ላይ እንዳለው ኮንፊደንስ ይሰማዋል። ስለዚህ ምንድነው ማድረግ ያለባችሁ? ሴልስም ይሁን ከትንሽ ካምፓኒ ከትልቅ ካምፓኒ ሴልስም ቢሆን ተቀጥራችሁ ከዛ ያለፈ ደግሞ ዲሽም ሰርታችሁ እያንዳንዱ ዝቅ ብላችሁ የቀን ስራ ኢቭን የቀን ስራ እኔ እንዴት ካፒታል እንዳገኘሁት እኔ ነኝ የማውቀው። ማለት ከቤተሰብም እቀበላለሁ ብለው አደርጋለሁ አካውንቱ ከብራዘርም ከማዘርም እቀበላለሁ ገንዘብ 5000 ብር እቀበላለሁ 10000 ብር እቀበላለሁ ፈንድ አካውንት እገዛለሁ ብለው አደርጋለሁ። ለምን? ከሰው ስለተቀበልኩ ኮንፊደንስ የለኝም ማርኬት ላይ ሲመጣ ያንን ገንዘብ የግድ ማስመለስ አለብኝ ብዬ ስለማስብ ማለት ነው። ስለዚህ አሁን ለእናንተ እኔ የምነግራችሁ ነገር ምንም አይነት ስራ ይሁን በቃ ስሩ እና መጀመሪያ ካፒታላችሁን በደንብ ያዙ። ሌላው ደግሞ አነሰም በዛም በትንሹ ገንዘብ አሁን ለምሳሌ አብዛኛው ሰው ቲክቶክ ላይ ገንዘብ እየሰራ ነው፣ ዩቲዩብ ላይ ገንዘብ እየሰራ ነው። ስለዚህ ማድረግ ያለባችሁ ነገር ሮጣችሁ ወደ ፎሬክስ መታችሁ ገንዘብ ለመስራት ከማሰባችሁ በፊት ዩቲዩብ ላይ ቲክቶክ ላይ ኮንሲስተንትሊ ቪዲዮቹን በመስራት ገንዘብ መስራት ትችላላችሁ። ከዛ ደግሞ መታችሁ ሳይኮሎጂዎቹን ዴቨሎፕ አድርጋችሁ እያንዳንዱን ኢሞሽን ቢውልድ አድርጋችሁ መታችሁ እዚህ ፎሬክስ ላይ እንደ ሁሉም እንደ ማንኛውም ሰክሰስፉል ፎሬክስ ትሬደር እናንተም ሰክሰስፉል መሆን ትችላላችሁ። ምንም በቃ ይሄ እኛ አሁን ለምሳሌ የትኛውንም አይነት ሰክሰስፉል ትሬደር በሉ ምንም አይነት ከናንተ ተሽሎ ምናምን የሆነ ነገር የተለየ ነገር የሆነ ነገር ያደረገው ነገር ምንም የለም። በቃ እናንተም ማድረግ ትችላላችሁ። ስለዚህ እናንተና እነሱን የሚለያችሁ የሳይኮሎጂ ሌቨል ብቻ ነው። እነሱ ገንዘብ አላቸው፣ እናንተ ገንዘብ የላችሁ። ስለዚህ ገንዘብ መጀመሪያ ሰርታችሁ በቃ አካውንታችሁም ላይ የሆነ የተወሰነ ነገር ኖሯችሁ ትሬድ ስታደርጉና ከሰው ወስዳችሁ ከቤተሰብ ወስዳችሁ ትሬድ ስታደርጉ ሳይኮሎጂያችሁ ተመሳሳይ አይደለም። ስለዚህ በዚህ ነገር ነው አብዛኛው ሰው ፎሬክስ ካፒታል የለኝም ምናምን ብሎ
ቴክስ ይጽፍልኛል፣ በአካልም ሲያገኙኝ እንደዚህ ካፒታል ከየት ነው የማገኘው ምናምን ብሎ ስለሚነግረኝ አይዲያው መጣልኝ። ላይክ ለምንድን ነው እቺን ነገር እንደ አይዲያ እንደ ለምን እንዲሰሩ ሞቲቬት የሚያደርግ አይነት ነገር ለነሱ በዩቲዩብ ላይ አልሰራላቸውም ብዬ ነው ይሄን ቪዲዮ ሪከርድ ማደርገው። እኔ አሁን ቪዲዮ ሪከርድ በማድረግበት ሰዓት አብዛኛው ሰው ማርኬት ላይ ቴሌግራም ግሩፕ፣ ኢንስታግራም ምናምን ላይ በቃ ገንዘብ የለኝም ካፒታል ከየት እንዴት እናገኝ ምናምን የሚሉ ብዙ ነገሮችን አይቻለሁ። እኔ እንደዛ ካፒታል ለማግኘት መጀመሪያ መሞከር ነው። አሁን ካፒታል የለኝም ትሬድ ላይ ዲፖዚት አድርጌ ፈንድ አካውንት መግዛት የሚችልበት አካውንት ገንዘብ የለኝም ብሎ ምናምን ነገር ማውራት ኢት ካን ፊል ሴንስ ለራሳችሁ፣ ግን ደግሞ ምንም አይነት ህይወታችሁ ላይ ለውጥ አያመጣም። ገንዘብ የለኝም ብላችሁ ቁጭ ብላችሁ ከተቀመጣችሁ እንደዚሁ ነው የምትቆዩት። በቃ ማለት ማንም እናንተን ሴቭ ሊያደርግ ገንዘባችሁን የሚሰጥ ሰው አይመጣም። እያንዳንዷን ነገር ራሳችሁ ሰርታችሁ ራሳችሁ እያንዳንዷን ስትራግል አድርጋችሁ መስራት ያለባችሁን ነገር ሰርታችሁ ካፒታል ማምጣት መቻል አለባችሁ። በቃ አንድም እድሜያችሁ ከ16 ከ17 ካለፈ በኋላ ሪስፖንሲብል መሆን አለባችሁ ለህይወታችሁ። እያንዳንዱን የምታደርጉት ነገር በቃ ሪስፖንሲብል ሆናችሁ ገንዘብ የምትሰሩበት ወይ ኢንቨስት የምታደርጉበትን ወይ ማሰብ አለባችሁ ማለት ነው እንጂ አብዛኛው ብዙ ሰው ፎሬክስ ላይ ሲመጣ ምንድን ነው የሚያስበው? እንደዚህ ላይት የሆኑ ነገሮችን አይቶ መኪና አይቶ በቃ እንደምታውቁት ብራግ የሚያደርጉ ነገሮችን አይታችሁ አብዛኞቻችሁ ፎሬክስን ውስጥ ነው የገባችሁት። አይደለም እናንተ በቆያችሁት ፎሬክስ ማርኬት ላይ በቆያችሁት መጠን ምን ያህል ሃርድ እንደሆነ ነው የምትረዱት። ካፒታል ምን ያህል ሃርድ እንደሆነ እነዛ ያለፈላቸው ጥቂት 1% ሰዎች እናንተን እንደዚህ ነው እኔ እንደዚህ ዛሬ ፕሮፊት ዚስ ማች ሚሊዮን ብር ነው ዛሬ ፕሮፊት ያደረኩት ምናምን ብሎ ሊነግሯቸው ይችላሉ። ግን እንዴት ከየት ተነስተው ነው ይሄን በአንድ ኦቨርናይት አይደለም እንደዚህ በሚሊዮኖች መስራት የቻሉት? ደግሞ እኔ አሁን ኦፊሻሊ በቃ ምንም አይነት የራሴን ነገር እንደዚህ ይሄን ሚሊዮን ብር ሰራው ደግሞ ይሄ እንደዚህ አይነት መኪና አለኝ ብዬ አልነግራችሁም፣ ልነግራችሁም አልፈልግም። ቢካዝ በቃ ቤት አለኝ ብዬ ብነግራችሁ እኔ ቤት እናንተ አትኖሩም አይደል? መኪና አለኝ ብዬ ባሳያችሁና ብነግራችሁ ምንም አይነት ከኔ መኪና የምታገኙት ነገር የለም። ግን ደግሞ ትንሽ እኔ እንዴት እንደመጣው እንዴት እንደተነሳው ብነግራችሁ አትሊስት በዛ አይዲያ ኦኬ ብላችሁ በቃ የሆነ ሞመንት ወስዳችሁ ህይወታችሁን መቀየር ትችላላችሁ። ግን ደግሞ መኪና፣ ቤት፣ ፕሮፊት ባሳያችሁ በዛው በቃ ሞቲቬት ሆናችሁ የሆነ ነገር ኢቭን የማጣት ፕሮባቢሊቲ ነው የሚሰፋው። ለምን እኔን ለመድረስ እነሱን እገሌን ለመድረስ ስትሉ ኦቨር ሌቨሬጅ ልታደርጋላችሁ። ማርኬት ላይ መታችሁ ኢሞሽናል ትሆናላችሁ። ደግሞ በቃ ከዛሬ ነገ መቼ ይሄን ያክል ፕሮፊት ሰራለሁ በሚል ኢሞሽን በቃ የሆነ ስቴብል ያልሆነ ስሜት ይኖራችሁና ማርኬት ላይ ፕሮፊታብል ሳትሆኑ ትቀራላችሁ ማለት ነው። ስለዚህ ኦነስትሊ እኔ አሁን ከዚህ ዩቲዩብ ላይ እናንተን ማስተማር የምፈልገው ነገር ኦነስትሊ የፎሬክስ ትሩዝ ነው። በቃ ፎሬክስ ማለት እንደዚሁ ዝም ብላችሁ ገብታችሁ ገንዘብ የሚሰራበት ምናምን ነገርም ሳይሆን ደግሞ ገንዘብ ጭራሽ ማይሰራበት ፕላትፎርም ነው ብዬም ላስተምራችሁ ሳይሆን ኦነስትሊ በቃ እኔ የመጣሁትን ፓዝዌይ ነው ማሳያችሁ። እያንዳንዱን ነገር ገንዘብ ከየት አግኝቼ ምን ያህል ገንዘብ እንደሰራው እንዴት ገንዘብ አገኘው የሚለውን ነገር እያንዳንዱን ነገር ነው ማሳያችሁ ማለት ነው። ስለዚህ እኔ እናንተን ፍሪሊ እዚህ ላይ ለመርዳት ነው የመጣሁት። ምንም አይነት ገንዘብ ምንም አይነት ከናንተ የምፈልገው ነገር ምንም አይነት ነገር የለም። ጀስት ላይክ ለራሴ ስል ነው ለራሴ በቃ ህሊናዬ እንዳይወቅሰኝ ትንሽ ያወቅኳትን ነገር ቢሆን ለናንተ እዚህ ፍሪሊ ለናንተ ባስተምር ብዬ ነው የመጣሁት። እናንተ ደግሞ ላይክ ኢነርጂያችሁን ማሳየት አለባችሁ ጋይስ። ምንም አይነት በቃ እኔ አሁን ከናንተ የምፈልገው ገንዘብ የለም። እግዚአብሔር ይመስገን እኔ ተባርክ ያለው ኦሬዲ። እናንተ ከናንተ የምጠብቀው ነገር ምንድነው? በቃ ኢንጌጅመንታችሁን ማሳየት አለባችሁ። በቃ ላይክ ዩቲዩብ ቻናሌን በቃ ወዲያው በአንድ ወር በሁለት ወር ውስጥ ቡም አድርጋችሁ ቫይራል ማስወጣት አለባችሁ። እና ደግሞ ከዚህ ያለፈ መጠየቅ የምትፈልጉት ቀጣይ ምን አይነት ቪዲዮ እንደተሰራላችሁ እንደምትፈልጉ ላይቭ ማርኬት ላይ ሆኜ ሪከርድ አድርጌም ለእናንተ እመለቅላችሁ ይሆናል። ኢንጌጅመንታችሁ ደግሞ አሪፍ ከሆነ አንዳንድ ቀን ደግሞ ላይቭ ትሬድ አብረን የምንወስድም ይሆናል። ስለዚህ ቀጣይ በምን አይነት ቶፒክ ይሰራላችሁ ኮሜንት ሴክሽን ላይ ጻፉልኝ። ከዚህ ያለፈ
ብዙ እዚህ ጋር ቁጭ አላደርጋችሁ። ምን አይነት ቪዲዮ ይሰራላችሁ? በሲሪየስ ልስራላችሁ ወይንስ እንዲሁ በአንዳንድ ቶፒክ ልስራላችሁ? እንዴት ነው? ኤንጌጅመንታችሁን አሳዩ። ሌትስ ጎ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ አድርጉ። በቴሌግራም በምታውቁት ግሩፕ ላይ ሊንኩን ኮፒ አድርጋችሁ ሼር ማድረግ ትችላላችሁ። አመሰግናችኋለሁ። ታንኪዩ። ሌትስ ጎ